ገብቶኛል ጸጋን አትረፍርፎ ኢየሱስ ሰጥቶኛል ከቶ ዝም አልልም አዜምለታለሁ ላከበረኝ ጌታ ክብርን እሰጣለሁ Intane anni dina goftan galapate jatan በክርስቶስ ኢየሱስ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ወዳጆቼ ዘላለም ፍርድ ታመልጡ ዘንድ የዘላለም ፍርድ ታመልጡ ዘንድ በክርስቶስ ኢየሱስ እመኑ። አላሻችሁም? I'm not normal. ኢየሱስን ካገኘሁ በኋላ I'm not normal. I'm far from normal. Like የሰዎች I'm not normal, bro. I'm the son of God, bro. የትኛውም ሃይማኖት ውስጥ የማታዩት ፍቅር ማለት ይሄ ነው። ኢየሱስ ክርስቶስ በሰማይ ይሄንን ሲያይ እንዴት ደስ ሊለው እንደሚችል አስቡ። ፓስተር መስፍን ነብይ ጥሌን እንዲህ ሲስመው ራሱ እደግ ከፍ በል በቃ ክብርህን ያሳየኝ ብዛ ባንተ የተደረገው ነገር ሁሉ ደስ ይለኛል። በቃ ይሄ ነው የአባት ልብ። ይሄ ነው በቃ ወንጌል አማኝ ማለት ይሄ ነው። የኢየሱስ ክርስቶስ ምሳሌ ይሄ ነው። በቃ ኢየሱስ ያሳየን። ስለ እናንተ እግዚአብሔርን አመሰግናለሁ። ይሄን ፎቶ ራሱ ማየቴ ለኔ ክብር ነው። ምን ችግር አለ? ላይ ትወጣለህ፣ ላይ ስንጠብቅህ ታች ትወርዳለህ፣ እታች ደግሞ ተከትለን ስንመጣ መሃል ላይ ትሆናለህ። የፌንጥ አይነት ባህሪ ያለብህ አስተካክል። ድንገት አንተ አንዳንድ ቦታ መተኛት እኮ መጥፎ ነው፣ ያመልጣል። የሰማይ ስብሰባ ድንገት ጴጥሮስ እኮ ነው የነቃው። ሲነቃ ኤልያስና ሙሴ ምናምን መጥተዋል። ኢየሱስን ራሱ ነው ኢየሱስ፣ ግን የተገለጠ ነገር አለ ላይ ማርቆስ ነው ያለው። ማቴዎስ በጣም እንትኗን ብቻ ነው የነገረን፣ ያያትን ብቻ። ማርቆስ ምንድነው ያለን? ጴጥሮስ የሚናገረውን አያውቅም ነበር ይላል። ምህረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ሊያነቃቃኝ የአምላክ የመንፈስ ሊዳስሰኝ በእኔ ላይ መጣ። እዚህ አይደርስ ዋጋም የለውም። በሰዎች አፍ የተባለን ሰው አይገርምም ወይ? በቸርነቱ ለሱ ክብር ጌታ ሲያስ ሃሌሉያ። እኔ ሰምቻለሁ አንዳንድ ኮንፈረንሶች በእውነት እዚህ አገልግለ መጀመሪያ የምትከፍለኝን እንተሳሰብ የሚሉ እኔ አላየውም፣ ግን ሰምቻለሁ። እሺ ቁርስ ምንድነው የምትሰጠኝ? ሜኑውን ዘርዝርልኝ የሚሉ አሉ። ወይ ጉድ! እኔ ኃጢአት ነው አላልኩም፣ ግን እኔ ካደኩበት አስተዳደግ በምንም አይነት ለአገልግሎት ፖስታ አስቀድሜ የምደራደር ማንነት አለ የሚያሳደው። አሜን አሜን። ባንዲ ነጋጅሎ በፊድል ባዶ ዳሻሚ የኢየሱስ እንደው ምን ላውዳው ወዳላው ወይ የበናትሽ ቢባከው ቀጥሶ ከዚህ ላይ ነበር ይነቅ